መተት አለው ጣቋር አለው የሌለውን ብትጠይቀኝ አይሻልም? ምን አለብህ ብትል አይሻልም? ሁሉም አለብህ። ከአራት ወር በፊት ነግሬሃለሁ እኮ የብረ ብሔሩ ብዬሽ ነበር። የብረ ብሔሩ አድፍጠህ አርፍቼ አሰርከኝ። ምን አደረጋችሁ እስከዛሬ? እስኪ ጠጋ ብሏ። ምን አደረጋችሁ? ተጫወትንበት። ባዶ ትዳሩን በተንን። ቤቱን ተባይ በተባይ አይጥ በአይጥ ልጆቹን ባለቤቱን በተንን። ባዶ። ለምን በተናችሁ? በቃ ባዶ እንዲቀር። በጣም ይሰራል። በጣም ጭንቅላቱ ከባድ ነው። አይነ ጥላም አለው። ሴት ነሽ? የወንድ አይነ ጥላ ምንድነው? ዘግተህበት አይነ ጥላ? አዎ፣ በትምህርት ከልጅነት። አዎ፣ 44 ዓመት ነው። እስኪ ወደ ኋላ እኮ እየሸሻችሁ እኮ ነው። በቃ እንደዚህ ቁሙ፣ አትሂዱ፣ በቃ እንዳትንቀሳቀሱ። እሺ፣ በዋናነት አሁን እንደዚህ ባዶ ስታደርጉት አልነቃባችሁም? መንፈስ ነው አልታገላችሁም? አንተ ጋር መጣ፣ ታሰረ፣ ጉድ አደረገን። 4 ወር ሙሉ ከቤት አይወጣም ነበረ። ጳጉሜ 1 ታሰረ። እሺ፣ ከዛ በኋላ ከዛ በፊት ወሰደ። ከዛ በኋላ ሰገደ። ይሰግዳል። በጣም ቅንነቱ በጣም ይገርምህ። አሁን እዚህ ጋር ማሞ ጋር እየመጣ እያለ አንድ ዶክተር ጓደኛው ፕሮግራም ይዞለት ነበረ። የአጋጣሚ ነገር ሆኖ አሁን እዚህ ጋር ሲመጣ ዶክተሩን አገኘው። ይዤ ሄዳለሁ ቀሲስ ሄኖክ ጋር እዚህ ጋር ሆነ እንዴት ትታወራለህ ብሎ 2 ዶክተሮች አሉ ሳሪስ ውስጥ። እኔ በተለይ በሳሪስ ኮንክሪት የሰራው መተት ነኝ። እንዴት ሳሪስ ኮንክሪት የሰራው መተት ማለት? የሰፈር መተት፣ የመንደር መተት። አዎ፣ 20 ዓመት ሙሉ መተት የተመተተበት ሰፈሩን የሚያስከው? አዎ፣ ሙሉ በሙሉ። እንዴት ማለት ሰፈር እንዴት ይይዛለህ? በቁጥጥር ስር ነው ያዋልኩት። ፈረሶቼ ናቸው። እሱ ነው የነቃብህ? ነቃብኝ። ለምን ሰፈር መተትክ? ለምን ጉዳይ ነው መተትክ? እነቱ ነው አሁን አይ ሰፈር ለምን መተትክ ነው ማለት? በጣም ይመቸኛል ሳሪስ፣ ምቹ። እንዴት? በሁሉም ነገር በቃ ይመቸኛል ሳሪስ። እኮ ምን ነው የተመቸ ነው ዋናው? ለምን ምንድን ነው የተመቸ? አምልኮታቸው ይመቸኛል። የመጀመሪያ አምልኮት ኮንክሪት የተሰራው ሳሪስ ላይ ነው። ህዝቡ ግን አልነቃም። እስኪ ቀና በል ጠጋ በል። የሳሪስ ሲባል ነው የተያዝከው? አይደለም። እሺ። ይሰግድብኛል። እሺ። ይጾማል። ቅንነት ይሰራል። ትላንትና አቡነ ተክለ ሃይማኖት 2 ሽማግሌዎች ቅዳሴ ላይ ተጣልተው ሮጦ ገብቶ አስታረቃቸው። ይሄ ያናደኛል። ምን ያው ቀላል ነገር ያናደኛል። አስታረቃቸው። እንዴት ወደዚህ መጣ? ያንን ኮንክሪት በጥሶ እንዴት እዚህ መጣ? እኔ እኮ ያንተን እኮ ክትትል እኮ አንተን ሳላቅ እኮ ነው የአምልኮት 28 ቀና በል እስኪ 28 አንተ አምልኮት አንተ የምትሰግደውን እሱን አይቶ ነው ጉድ ያደረገኝ። የአምልኮት ስግደት ይሰግዳል። አሁን የአምልኮት ቀና በል እስኪ እንዴት ነው ነገሩ? ጠጋ በላ። የእመቤታችን 64 በመጀመሪያ ደረጃ 1987 ነው እሱን ያዝኩት። እሺ አደከምከኝ። ወደዛም እንድትሄዱ ነው እንዴ? እሺ 44 ዓመት ሙሉ በሙሉ 44 ዓመት እኮ እየታገልከው እንዴት ሰውት ይለወጥ ታዲያ? እኔ አይኔ ጥላው ምን እንዳደረኩት ታውቃለህ? በጣም ጎበዝ ነው። በመጀመሪያ ደረጃ ሚኒስትሪ ሲወስድ እሱ ብቻውን እንዲያልፍ አደረኩት። ከ8ኛ ወደ 9ኛ ክፍል ለምን ብቻውን አለፈ? ሌሎቹ ወደቁ። ለምን ዓላማ ነው ብቻውን እንዲያልፍ ያደረገው? ከዛም በኋላ ጉድ ላደረገው አይደል እንዴ? ተደስቶ በጣም ሲኩራራ
ልክ ማትሪክ ላይ ፈተና ላይ አይኔ ጥለው ግርድ አደረኩኝና ልክ ፈታኙ መጨረሻ ላይ የሚኒስትሪውን እንትን ሲሰጥ እንዴ ከጀርባ ያለውን እኮ እንዳለ አልሰራኸውም አለው። ከዛ በኋላ በሚቀጥለው ጊዜ እንዴት አድርጎ ይፈተን ማቴማቲክስ፣ ፊዚክስ። ከዛ እኔ መጀመሪያ ላይ ጭንቅላቱን ስለበጠበጥኩት ከዛ 1.4 እንዲያመጣ አደረኩት። አውቀ 8 ጋር አሳልፈ አሰገይ ጣልከው። አዎ ማትሪክ ላይ ዱብ አደረኩት። እዛ ሲመጻደቅ ምክንያቱም እኔ ከልጅነቱ ጀምሮ አለሁኛ የ8 ዓመት ልጅ ሆኖ እኮ ነው ያዝኩት። ስለዚህ አሁን በህይወቱ አገኘው ሲል ታሳጧል። የ8 ዓመት ሲደርስ ነው የምታሳጣው ብዙ ነገር። አዎ የ8 ዓመት ልጅ ሆኖ ይሄንን አንዱን አይኑን ግርድ። እሺ ዶክተሮች 12 ዓመት መረመሩትና መጨረሻ ላይ የ8 ዓመት ልጅ እያለ እኮ በቃ ግራ አይንህ አያይም አሉት። ከዛም በኋላ ማትሪክ ላይ እንደዛ ከተደረገ በኋላ በጣም አስቸገረኝ። አይማው እኛው ጋርጆዋል አይነጥለው። አዎ ምንም አይ ግራው አይ ማለት ግርዶሽ ነው። ከዛም በኋላ ኢንፎርሜሽን ቴክኖሎጂ አይቲ በአጭር መንገድ ተማረና ኮምፒውተሩን ከተማረ በኋላ ጠበቅኩት። ከዛም በኋላ ኮምፒውተር ሊያይ ሲል ይሄኛው አይኑን የተጋረደው አይኑ ሙሉ በሙሉ ኮምፒውተሩን እንዲጠር እንደውም ለዛውም ይሄ ዴስክቶፕ የመጀመሪያ ኮምፒውተር ሲጀምር ነው አይቲ ሲማር የነበረው። ከዛም በኋላ ጋረድኩት ሙሉ በሙሉ አቆመና በቀጥታ ትምህርቱን ትቶ ጫት ቤት ከፈተ። ትልቅ ጫት ቤት የባህር ዳር ጫት ማከፋፈያ ብሎ በዛ ሰዓት ላይ ደስ አለን ገባን። ከዛ በፊት ቴሌ ሴንተር ነበረው። አቃቀሞ ነው በቃ። አዎ ኢንተርፕረነርሺፕ የሚደርስበት የለም። የሥራ ፈጠራ አንዱን ሲል ባንዱ ስመታው ባንዱ ይነሳል። ከዛ ገንዘቡን ከስር ገንዘብ በጣም ያገኛል። ጣ አረግበታለሁ ገንዘቡን እንዳለ። ከዛም በኋላ መጨረሻ ላይ ባዶ አረኩትና ሱቁን አዘጋሁት ሙሉ በሙሉ። ከዛ እንደገና የፈጠራ ችሎታው የሚቻል መሰለ ቢንጎ ብሎ ለመጀመሪያ ጊዜ ቢንጎ ሳሪስ ላይ የከፈተው እሱ። ከዛ በዛ ደግሞ ገንዘቡን ማታ በብዙ እንደፈለገ ብሩን ያገኛል። ጠዋት ባዶ። እዛን በኋላ መጨረሻ ላይ በቁጥጥር ስር ካረኩት በኋላ በጣም የሚገርምህ በጣም የሚያሳዝን ነገር የመጀመሪያ ልጁ ቴሌ ሴንተር እያለው እንደ እንቁላል የሚይዘው ልጅ ምን እንዳረኩት ታውቃለህ? በቀጥታ ወስዶ የመጀመሪያ ልጁን ለውጭ ድርጅት ሰጠው። ምንም እኮ አላጣም። ልጁን ሰጠው አሜሪካን ሰጠው። የ9 ዓመት ልጅ ማለት ነው። እሺ በነገራችን ላይ እኔ ጣቋርም አለው። እኔ ጣቋሩ ለ9 ዓመት ወይ ለ10 ዓመት በትዳር ላይ እንዲኖር ብቻ ነው የምፈቅድለት። አሁንም ትዳሩን የበተንኩት ልጁንም ቤተሰቡንም ልክ በ10ኛው ዓመት ላይ ነው የበተንኳቸው። ይሄኛውንም የ9 ዓመት ልጅም ልክ በ9 ዓመት አንስቶ ሰጠው። በቃ የለም አሁን እሱ ጋር የለም። ልነግርህ እኮ ነው። አዳምጠኝ፣ ብዙ ነገር እነግርሃለሁ። ከዛም በኋላ አነሳና ሰጠው። ልጁ አሜሪካን ገባ። እዛ በቃ ሁለቱ እንዳይገናኙ ነው የምፈልገው እኔ። ዋናው የኔ ስልት የጣቋሩ ስልት አባትና ልጅ እንዳይገናኙ ነው። ከዛ ልጁ በጣም ያማርርበታል። ምን ይላል መጨረሻ ላይ ሚሊቴሪ ገባ። አሜሪካ ሚሊቴሪ ከገባ በኋላ ልጁ ጥሩ ኑሮ ነው የሚኖረው። ኔቪ ነው፣ አሜሪካም ኔቪ ነው፣ ባህር ኃይል ነው። ባህር ኃይል ከገባ በኋላ ተመረቀ። ከተመረቀ በኋላ ማን ነው ስሙ? ትንሳኤ። እሺ አሁን ስሙ አልተቀየረም። አይዚያ ነው ግን እሱ ግን አይፈልገውም። እሺ ከዛ በጣም በ18 ዓመት ልዩነት ተገናኙ። እንዲህ ልዩ ሊጠይቅ መጣ። አገኘ በአካል አገኘ። ከዛም በኋላ አማረረበት።
እኔ እንደዛ እንዴት ልትልከኝ ቻልክ? አባቴ አይደለህም? ሁለቱም በቃ ልጁ በነገራችን ላይ በቃ ከፐርቴ ነው ማለት 2 ቤት አለው ምን አለው በቃ ምንም ነገር የለም። ግን ይሄኛው አባቱ ምንም ነገር እንዳያገኝ ሁለቱን በቃ እንዳይስማሙ ነው ማረጋቸው እንዳይረዳው እንዳይጠወው። ዋው! ከዛ በጣም የሚገርም ነገር በ18 ዓመት አንዴ ተገናኝተው 9 ቀን ነው የተቀመጡት። ጴንጤ ማለት ፕሮቴስታንት ሆኖበት ነበረ። 21 ቀን ያሬድ አስጠመቀው አባቱ ይሄኛው ማለት ነው አስጠመቀው። ኦርቶዶክስ ሆነ ልጁ። ከዛም በኋላ በ18 ዓመት ልዩነት ውስጥ 9 ገዝተው ውስጥ 9 ቀን ብቻ ነው የተግባቡት። እንዳይግባቡ አረኳቸው። ተቋሙን የምታደርገው አዎ። ከዛ በቃ ይሄኛው አባቱ በቃ ብር እንዲጠይቀው አደረገዋለሁ። ልጁ እንዲጠላው ብር አሁንም ብር መጨረሻ ላይ በቃ ልጁ ተማረረበት። መጨረሻ ላይ ኤርፖርት አንተ አባቴ አይደለም እንዳሸኘኝ አለው። ማሸኘው ከዚህኛው ከሱ የሚወለዱ 2 ልጆች እነሱ ይሸኙኝ አንተ እንዳሸኘኝ ብሎ እንዳይስማሙ እንዲበጣበጡ አድርጌ ብትንትን አድርጌ ሳይግባቡ ወደ አሜሪካ እንዲሄድ አደረኩት። እዚህ ጉባኤ ከመጣ በቃ እሱ የተቀየረው ይሄ በጣም ከባድ ሰው ነው። ምን እንዳደረገ ታውቃለህ? ፍልሰታ ላይ ከሱ ጋር ልጁን ተወውና ለእህቱ ትቶት ማለት ነው በቀጥታ ፍልሰታ ጾም ውስጥ ገባ። ይሄ ገባ። ከዛም በኋላ አንተን ዩቲዩብ ላይ አየ። ቀጥ ብሎ እዚህ መጣ። እዚህ ከመጣ በኋላ የዛኔ ጉድ አደረገኝ። አንተ ጋር መጣና ታሰረ። ተንበከክ ያቃ። እሺ ምንድነው የመጨረሻ ምን ጉድ እንዳደረገኝ ታውቃለህ? ሁሉንም ስራ እዘጋጋበታለሁ። ባዶ ነው ማድረገው። ስላሴ ጓደኛው ቀጠረኝ። እሺ ስላሴ የሱ ጓደኛ አሁን የሚያቃጥለኝ ነገር ሊያልፍለት ነው። ክርስቲያን ጓደኛው ጠራው። ዳይመንድ ቤት አለው ና ብሎ በቀጥታ ስላሴ ጋር አይጠራውም። ይሄንን ሲጠራው በቀጥታ ስላሴ ገባ። ይሄ እስካሁን ድረስ የነበረው ስራዬ ተደምስሷል። ስላሴ አባቴ ቀድሞ ባርኩልኝ አለ። ገና ስራውን ሳይጀምር ስላሴ ጋር ባርኩልኝ። የዚህ ሰዓት ላይ አሰረን። እጁ ላይ ወጥ ነው ጣፍሬ ወጥ ነው ጣፍሬ ከውስጥ ጀምሮ ከነፍሱ ከመንፈሱ ከደሙ ከአጥንቱ ከነርቡ ከህይወቱ ከድሉ ከዘመኑ አፍሬ አይኑን ልቀቁ። ልቀቅ በቅድስት ሥላሴ ከአይኑ ውጣ። በሥላሴ ውጣ። እጁ ላይ ልቀቁ። አይኑን ውጣ። ከአይኑ ግለጠው። እሺ ገለጥከው። ያዋላ ትንሽ በደንብ ግለጣ። አውጣው። ውጣ። ከተነስ ካይኑ ተነሳ። እሺ አሁንስ እያየሁ ነው። እሺ እጁ ላይ በቅድስት ሥላሴ ስም ሁላችንም ጠቋር አዳልሞቴ ወሰንጋላ ቡዳ የለጠረ መተት እርግማን ሁላችንም በቅድስት ሥላሴ ስም በጌታችን ኢየሱስ ክርስቶስ ስም ሕይወቱን ለቀን እድሉን ለቀን ጤናውን ለቀን ዘመኑን ለቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁለተኛ እንደርስበትም ሁሉ ነገር ለቀናል። 3 ጊዜ ጩኸት በአብ ወልድ መንፈስ ቅዱስ እንዳትደርሱበት ውጡ። እግዚአብሔር ይገሥጻችሁ። ውጣ። የመጨረሻ እግዚአብሔር ይገሥጻችሁ። አመስግኑለት ቅድስት ሥላሴ። እስኪ ይሄን ሸፍነው።
እስኪ ይሄን ሸፍነው በእጅ ይሄን ሸፍነውና እስኪ መስቀል የቱ ጋር ነው ያለው? አይልኝም ነበር እኮ ማያይም ነበረ። እስኪ አሁን መስቀሉ የቱ ጋር ነው ያለው? አያም ደግሞ ይወዳችሁ ተመልከቱ። ለስንት ዓመት አይን የማያየው የነበረው? በ24 ዓመት 24 ዓመት። አዎ ይሄ ግራው ምንም አይታይም። ዶክተር ማን ነው እንትን አለርት ተከታተሉና 12 ዓመት ከተከታተልኩ በኋላ ይሄ እኮ ከ8 ዓመት በፊት የምታይ ይመስላል እንጂ አታይም፣ በቃ ማለት አሰናበቱኝ ማለት ነው። በአንድ አይን ነበር የምታይ፣ በቀኝ በቃ በደንብ አላይም። ኮምፒውተሩንም እንዳላይ ያደረገኝ ይሄ አይን ጥላው ነው። ምንም አታይም ነበር። አላይም። ያቋረጥኩትም ከትምህርቱም ያቋረጥኩትም ከኮምፒውተር አይቲ ላይ በቃ እንዳቋረጥም ያደረገኝ ይሄኛው አይኔ ነው። አሁንስ እስኪው ህዝቡ ነው። አሁን ይታየኛል፣ በቃ ይታየኛል። በደንብ አመስግኑለት። ይታየኛል። እግዚአብሔር የተመሰገነ ይሁን። በደንብ አመስግኑለት። ያው እግዚአብሔር አምላክ ይችላል። እግዚአብሔር ያድናል። እግዚአብሔር ይታደጋል። አይነ ስውርን ያው እግዚአብሔር እየፈወሰ ነው። እግዚአብሔር የተመሰገነ ይሁን። ይህ እንግዲህ ለረጅም ጊዜ የሚጠቀምበት እንግዲህ መነጽር ነው። ወይ እግዚአብሔር ና ጠጋ በል እኔ ጋር እሺ፣ ና እዚህ ጋር እስኪ ምን ተሰማ? እስኪ እኔ በጣም እኔ ያው እግዚአብሔር አምላክ ለኔ እንደደረሰ ለእናንተም ይድረስላችሁ። የማስተላልፈው ነገር እባካችሁ ማስተላልፈው በተለይ ምን ብዬ መናገር በጣም እንትን የሚያንሰኝ በጸበል ላይ የምንከታተሉ ሰዎች እዚህ ላይ ምህረት እያገኘን አባቶቻችንን አትናገሩብን። ይሄ አፋችሁ የምትከፍቱ እኛ መቁጠሪያ ለኛ ህይወታችን ነው። መቁጠሪያ ቀጥቅጠን መተን በእነሱ መመሪያ ተመርተን መተን ነው ዛሬ እዚህ ጋር ቆመን ምን መሰክረው። እኔ በጣም ሞክሰው ፕሮቴስታንትን አይደለም ሙስሊሙንም አይደለም ኦርቶዶክስ ለኦርቶዶክስ የምትመቀኙ አገልጋዮች ምን ማድረግ አለበት? እነሱን እኮ ጸጋ እኮ የሰጣቸው እኮ መድኃኒዓለም እኮ ሌላ እኮ አይደለም። ጸጋውን አለበሳቸው። በቃ ምን እናድርግ? እኔ ቲክቶክ ላይ ቁጭ ብላችሁ ተጎልታችሁ አባቶቻችን ምሰድቡ፣ አገልጋዮቻችንን ምሰድቡ ስርዓት ያዙ። እናንተም ይመለከታችኋል። ሲሰሩ ኮሜንት ስጡ። በቃ እኛ እየዳንበት ነው። ያው ቀጥቅጬ እኮ ነው ሰግጄ እኮ ነው መጥቼ በእነሱ ተመርጬ እኮ ነው የዳንኩት። ስለዚህ ለነሱ እኛ ከነሱ ብቻ ምህረትን ብቻ አይደለም መጠበቅ ያለብን፣ ለነሱ ልንጸልይላቸው ይገባል። እድሜና ጤና እንዲሰጣቸው መጸለይ ይገባል። ልንከላከልላቸውም ይገባል። እነሱ የሚናገራቸው እኔ 4 ኪሎ ና ቤተ መንግስት ትገረፋለህ ና ብባል እቺን ያህል አልፈራም። በሃይማኖቴ አላወላዳም። ምክንያቱም እስከ መሰየፍ ድረስ ካላገዝናቸው እኛ 3 ሰዓት እንተኛለን፣ 6 ሰዓት እንተኛለን፣ 9 ሰዓት እንተኛለን፣ 11 ሰዓት እንተኛለን። እነሱ እኮ አይተኙም እኮ ምን ያህል በጣም ምን ያህል ለኛ ዋጋ እንደሚሰጡ ፕሊስ በእግዚአብሔር ስም ነው የምለምናችሁ። ጸልይ። አባቶቻችንን እድሜ ይስጥልን፣ ያለምልምልን። እኔ ቀሲስ ሄኖክ ተፈራ ከአገልጋዮች ትንሹ ናቸው፣ ምግባራቸው ትልቅ ነው። ስለዚህ ምንድነው እኛ ልናደርግ? እድሜና ጤና ለምንኛ ምንም ተሸክመን የምንመጣው ነገር እኮ የለም እዚህ ጋር። በቃ እድሜና ጤና አገልጋዮች ገና እኛ ተፈወስን አይደል? ወንድሞች አሉ፣ እናቶች አሉ፣ አባቶች አሉ፣ እህቶች አሉ። እነሱ ናቸው ፈዋሾቹ። ስለዚህ እኛ አዳንን። መምህር ሄኖክ ተፈራ አንድ ቀን እኔ ነኝ አዳንኩት ያሉበት ሰዓት አለ። በእግዚአብሔር ጸጋ አድረው ነው እየፈወሱ ያሉት። ይሄን ደግሞ ማንም ሊያገኘው የተመረጠ ነው የሚያገኘው። ስለዚህ አባቶቻችን ላይ አፋችንን የምንከፍት ቲክቶክ ላይ የራሳችን በተለይ
ሊቃውንት እኮ ትልቅ አሉ የሚባሉ ሊቃውንቶች ድንች የሚያክል እኮ መቁጠሪያ እሱን እኛን ያዳነን እኮ ለምን ቦምብ አንሸከም? ስለዚህ እኔ ቆሜ መሄድ የማልችል ሰው የነበርኩ ሰው ነኝ። እውነቴን ነው። አንድ ሰው እንዳመሰግን የሚፈቀድልኝ ከሆነ እኔ እዚህ ቦታ ላይ የዛሬ 24 ዓመት የዛሬ 25 ዓመት የተረሳው ሰው የአልጋ ቁረኛ ሰው የነበርኩ ሰው ነኝ። ቤተሰቡን ይባርክለት ታደሰ መረሳ፣ ጌቱ በላይ እነሱ ናቸው። ዛሬ እግዚአብሔር ሰው ሲከዳችሁ አንድ ሰው ማይከዳ ሰው ያዘጋጅላችኋል። በሀብትም በምንም አንድ ቀን ምናልባት እግዚአብሔር ፈቃዱ ከሆነ ይዤው ልመጣ እችላለሁኝ። አሁን ታደሰ መረሳ ያሉ ቤተሰቦቹ የኦርቶዶክስ አማኞች የተቀደሱ ናቸው። እሱ ነው ከአልጋ ቁረኛ ላንስቶ ዛሬ መንፈሱ እንዳውቀው ያደረገኝ። እኔ ሲኦል የገባው ሰው ነበርኩ። ስለዚህ እሱንም አመስግኑልኝ። እድሜና ጤና ለቀሲስ ሄኖክ ተፈራ እመኛለሁ እስከ መጨረሻ። አመሰግናለሁ። ደስ አለ። እግዚአብሔር ይባርክ። እግዚአብሔር ይባርክ። በስላሴ ይባርክ። ይሄ አሁን ያው አርቲፊሻል ነው። ዋናው አይኔ ግን ያው አይቷል። ደስ አለ። ደስ አለ። እግዚአብሔር ይባርክ። እግዚአብሔር ይቀድሰን። ነገም ትመሰክራለህ። እሺ